የተወደዳችሁ ሰላም ለእናንተ ይሁን። እንደምን አላችሁ? ብሩካን በያላችሁበት ደስታና ሰላም ለእናንተ ይሁን። ልባችሁ አይታወክ። በዚህ ሐሳብ በእግዚአብሔር መንፈስ እና በእግዚአብሔር ቃል እንሞላለን። እግዚአብሔር አምላካችን የተመሰገነ ይሁን። መጽሐፍ ቅዱሳችንን ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 1 ጀምሬ በኢየሱስ ክርስቶስ አነባለሁ። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራን ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ከእኔ ጋር እንድትሆኑ ሊወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበት ስፍራ የሚያደርሰው መንገድን ታውቃላችሁ ይላል። እግዚአብሔር ቃሉን እንዲያስተምረን እንጸልያለን። አባታችን እግዚአብሔር ሆይ፣ የሁሉ ፈጣሪ የሁሉ ገዢ ሆንክ፣ በሰማይና በምድር የወደድከውን የምታደርግ እግዚአብሔር ሆይ፣ ይህንን እግዚአብሔር የላክልንን እግዚአብሔር ቃልህን ባርክልን። ለሚሰሙቱ እግዚአብሔር ሆይ ሕይወትንና በረከትን ስጣቸው። ክብር ላንተ ይሁን። የትኛውም የዲያብሎስ የሰይጣን ሥራ እግዚአብሔር ከነና ከወንድሞቼ ከእህቶቼ ዙሪያ ፈጽሞ የተከለከለ ይሁን። የቃልህ በረከት የቃልህ መንፈስ ያገኘን በኢየሱስ ክርስቶስ ኃያል ስም አሜን። ይህ የዮሐንስ ወንጌል ምዕራፍ 14 ጌታችን ኢየሱስ ክርስቶስ ስለ ታላቁ ተስፋ የተናገረበት ነው። በመጽሐፍ ቅዱስ ላይ ታላቁ ተልእኮ አለ። በመጽሐፍ ቅዱስ ላይ ታላቁ ተስፋ አለ። እንደዚሁ በመጽሐፍ ቅዱስ ላይ ታላቁ ትእዛዛት ተብሎ የተጻፉ አሉ። ይህ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ደግሞ የምናየው ታላቁ ተስፋችን ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ስለነበሩ ስለ ደቀ መዛሙርቱ ወይም በእርሱ አምኖ ለዳኑና ለሚድኑ አሁን ላሉ ከዚህ በኋላም ደግሞ ለሚመጡት ለባሪያዎቹ ለልጆቹ ለደቀ መዛሙርቱ እርሱ እየመሰሉ በጽድቅ ለሚኖሩ ሁሉ የተናገረ ያስተላለፈ ድንቅ መልእክት ነው። ጌታችን ኢየሱስ ክርስቶስ መድኃኒታችን ልባችሁ አይጨነቅ ብሎ ነው የጀመረው። ልባችሁ አይጨነቅ፣ ልባችሁ አይጨነቅ፣ ልባችሁ አይሸበር፣ ልባችሁ አይጨነቅ ብሎ ነው የሚጀምረው። በእግዚአብሔር እመኑ ነው የሚለው። በእኔ ደግሞ እመኑ። አያችሁ፣ የልብን ጭንቀትን ጌታችን ኢየሱስ ክርስቶስ ልባችን እንዳይጨነቅ ሲናገር ወይንም ሲያስተምረን የልብን ጭንቀት ደግሞ የሚያቀል ነገርን ደግሞ ይናገራል። እመኑ ይላል። በእግዚአብሔር እመኑ። እግዚአብሔር አምላክ ያለው ነገር ካለመኖር ወደ መኖር ያመጣ ነው። እግዚአብሔር አምላክ የፍጥረታት ሁሉ መስራች ነው። እግዚአብሔር አምላክ ይሄንን የሚታየውን ዓለም ሁሉ ካለመኖር ነው ያመጣው። ሰማይን ብትሉ ምድርን ብትሉ የሰውንም ልጅ ብትሉ እግዚአብሔር ከአፈር ነው ያበጀው። እግዚአብሔር የሁሉ መስራች ነው። እግዚአብሔር የሁሉ ባለቤት ነው። እግዚአብሔር ሁሉም በሁሉ ነው። እግዚአብሔር ሁሉ በሁሉ ነው። ስለዚህ እግዚአብሔር ሁሉ በሁሉ ስለሆነ ሁሉ በሁሉ በሆነው በእግዚአብሔር እመኑ ነው እያለ ያለው። እመኑ፣ ልባችሁ አይጨነቅ። ምንድነው ግን ወዳጆች ሆይ የሰው ልብ እንዲጨነቅ የሚያደርጉ ምክንያቶችን እዚህ ነው የሚናገረው ጌታ ኢየሱስ። መኖሪያ አለ ይላል። ሰው የሚጨነቀው ለምንድን ነው ሲባል የመኖሪያ ጉዳይ፣ የህልውናው ጉዳይ፣ የህይወቱ ጉዳይ ስለሚያሳስበው ስለሚያስጨንቀው፣ ልጆች ካሉት በልጆቹ፣ በራሱ ህይወት፣ በድርጅቶቹ በጣም ይጨነቃል። የሰው ልጅ የመኖር ህልውና፣ ሰው መኖርን ይፈልጋል። ያንን የመኖርን ህልውናውን ሲያጣ ሰው ሊጨነቅ ይችላል እና እንጨነቃለን። የመኖሪያ ጉዳይ፣ የህይወታችን ጉዳይ፣ ዛሬን እንዴት ኖረዋለሁ፣ ነገንስ ደግሞ እንዴት አልፋለሁ። ስለዚህ ሰው ትላንትናው ያስጨንቀዋል። የሰው ልጅ አሁን ያለበት ህይወት ያስጨንቀዋል። የሰው ልጅ ደግሞ የሚመጣው ህይወት ነገር ያስጨንቀዋል። የሰውን ወዳጆች ሆይ የራሱ ህይወት ያስጨንቀዋል። የቤተሰቡ ሁኔታ ያስጨንቀዋል።
ጌታ ኢየሱስ ምን አለ? በአባቴ ቤት ብዙ መኖሪያ አለ። ምን ማለት ነው? እግዚአብሔር ማኖር ይችላል። እግዚአብሔር አንተን፣ እግዚአብሔር አንቺን ሊያኖርሽ ይችላል። ስለዚህ አትጨነቅ ነው የሚልህ ጌታ ኢየሱስ ዛሬ። አትጨነቅ ነው የሚልሽ ጌታ። ምክንያቱም ብዙ መኖሪያ አለ፣ ብዙ መኖሪያ አለ። ሊያኖርህ የሚችል ነው አምላክህ። ሊያኖርሽ ይችላል። በዚህኛውም ዓለም በሚመጣውም ዓለም ሊያኖራችሁ የሚችል ጌታ እግዚአብሔር አለ። ስለዚህ ብዙ መኖሪያ አለ። አያችሁ፣ ብዙ መኖሪያ አለ። የት? በአባቴ ቤት፣ በአባቴ ቤት። ይህም ዓለም የእግዚአብሔር ቤት ነው፣ የሚመጣውም የእግዚአብሔር ቤት ነው። እዚህም ዓለም ላይ እግዚአብሔር ይሰራል፣ በሚመጣውም ዓለም ላይ እግዚአብሔር ሥራ ይሰራል። አሜን አሜን። ስለዚህ ምንድን ያለው? በአባቴ ቤት ብዙ መኖሪያ አለ። የአባቴ ብሩካን፣ በእግዚአብሔር ቤት ብዙ መኖሪያ አለ። እግዚአብሔር በብዙ ያኖራቸዋል። እግዚአብሔር በእጥፍ ያኖራቸዋል። እግዚአብሔር በብዙ በረከቶች ያኖራቸዋል። እግዚአብሔር በምስጋና ያኖራቸዋል። እግዚአብሔር ምንጮችን እየከፈተ እግዚአብሔር አምላክ እያስደነቃችሁ ያኖራቸዋል። ስለምትኖሩበት ነገር አትጨነቁ። የሕይወታችሁ ጉዳይ አያስጨንቃችሁ። ልባችሁ አይጨነቅ። ሰይጣን ልባችንን ያውቃል። በልባችን ውስጥ ምስጋናን ይነጥቃል። ሰይጣን ልብ ውስጥ ጭንቀትን ይለቃል። ያኔ ደግሞ ለሰይጣን ስለምንጋለጥ ጴጥሮስ ሲናገር ትዝ ይላችኋል። እርሱ ስለ እናንተ ያስባልና በአብ ቀኝ ያለው ኢየሱስ ክርስቶስ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ባለጋራችሁ ዲያብሎስ፣ አያችሁ እህቶችና ወንድሞች ሆይ፣ ባለጋራችን ዲያብሎስ የሚውጠውን ፈልጎ ይዞራል። ስለዚህ እኛ በምንጨነቅበት ጊዜ ወደ ውጭ እንወጣለን፣ ከእግዚአብሔር ፍቃድ እንወጣለን፣ ከእግዚአብሔር መስመር እንወጣለን፣ ከጸሎት እንወጣለን፣ ከምስጋና እንወጣለን፣ ከእልልታ እንወጣለን፣ ከጽድቅ ሕይወት እንወጣለን፣ መስመር እንለቃለን። ያን ጊዜ መስመር ከለቀቅን ደግሞ ለሚዞረው ለአጋንንት ለዲያብሎስ እንጋለጣለን ማለት ነው። ምክንያቱም እሱ ዙረት አምኗ የሰይጣን ትልቁ መገለጫው መዞር ነው። ትዝ ይላችኋል። እግዚአብሔር አምላክ ሰይጣንን በኢዮብ ዘመን ምን ብሎ ጠየቀው? ሰይጣን ስመጣ ከወዴት መጣህ ብሎ እግዚአብሔር ሰይጣንን ጠየቀው። ሰይጣን እግዚአብሔር የመለሰው መልስ ምንድነው? ዓለምን ዞሪያት መጣውኛል። አያችሁ፣ ዓለምን ዞሪያት። በእግዚአብሔር ዙሪያ የእግዚአብሔር ልጆች ተሰብስበው ነበር፣ ኢዮብንም ጨምሮ የእግዚአብሔር የሆኑቱ በእግዚአብሔር ዙሪያ ነበሩ፣ በክብሩ ዙሪያ ነበሩ፣ እየተደሰቱ ከአምላካቸው ከእግዚአብሔር ጋር ነበሩ ተሰብስበው። ሰይጣን ደግሞ መጣ፣ ሳይጠራ መጥቷል። ሰይጣን ዲያብሎስ እግዚአብሔር ለጠየቀው ጥያቄ ከወዴት መጣህ ብሎ ለጠየቀው ጥያቄ ሰይጣን የመለሰው መልስ ዓለምን ዞሪያት መጣውኛል። ስለዚህ የሰይጣን ሥራው መዞር ነው። በሚዞርበት ጊዜ የሚጨነቁትን ሊያገኛቸው ይችላል። ጭንቀት አደገኛ ነገር ነው። ጭንቀት ክፉ ነገር ነው። ምንድነው? ለሰይጣን ይዳርጋል። ለክፉ ታልፈን እንድንሰጥ ያደርጋል። መጥፎ ነው ጭንቀት። ኢየሱስ ክርስቶስ በስሙ አምኖ የዳኑትን የእርሱ የሆኑትን ምንድነው ያላቸው? ልባችሁ አይጨነቅ፣ ልባችሁ አይታወክ ይላል። በዋናው መደበኛ ላይ ልባችሁ አይታወክ፣ ልባችሁ አይጨነቅ ይላል። ስለዚህ በእግዚአብሔር እመኑ ብሎ ነው የተናገረው። በእግዚአብሔር እመኑ። እምነት ልብን ከፍ ያደርጋል። እምነት ምንም ነገር ባይኖራችሁም እምነት ወዳጆች ሆይ ልብን መንፈስን ከፍ ያደርጋል። አፕሊፍት ነው የሚያደርገው፣ ወደ ላይ ነው የሚያነሳቸው። እምነት ደግሞ ከእግዚአብሔር ጋር ያገናኛል። እምነት ከእግዚአብሔር ጋር ያገናኛል። እግዚአብሔርን ደግሞ ያስደስታል። እምነት ደግሞ አምነን የምንኖርስበት ነው። እምነት ለኛ መኖሪያችን ነው፣ መተዳደሪያችን ነው። እምነት አምነን እንኖርሳለን። እምነት ደግሞ እንኖርበታለን። ከእግዚአብሔር ጋር ፌሎሺፕ የምናደርገው ህብረት የምናደርገው በእምነት ነው። ስለዚህ በእግዚአብሔር እመኑ ነው የሚለው። አሁን በገጠማችሁ ሁኔታ አይደለም፣ በደረሰባችሁ ችግር አይደለም፣ እየሆነባችሁን አይደለም ማየት ያለባችሁ። በእግዚአብሔር እመኑ ነው የሚለው። እመኑ በእግዚአብሔር።
ሁለተኛ ደግሞ በእኔም ደግሞ እመኑ አለ ጌታ ኢየሱስ። በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ ምን አድርጉ? እመኑ ብሎ ነው ጌታ ኢየሱስ ክርስቶስ መልእክት የሚናገረው። ልባችሁ አይጨነቅ፣ በእኔ ደግሞ እመኑ። ምን እያለ ነው? ጌታ ኢየሱስ ክርስቶስን ደቀ መዛሙርቱ በምድር ላይ ጠየቁ ጥያቄ። ሁሉን ነገር ትተን ተከተልን። ሁሉ ነገር እርግፍ አድርገን፣ ሁሉ ነገር አስቀምጠን አንተን የሕይወታችን ጌታና አምላክ አድርገን ተከተልን። ሁሉ ነገር ትተን ተከተልነው። ነፍሳችን ላንተ ሰጥተናል። ዘመናችንን፣ ሕይወታችንን ሁሉ ጌታ ሆይ ላንተ ትተናል እና ተከተልን። ስለዚህ ምንድነው ዕጣ ፈንታችን ብለው ለጠየቁ ጥያቄ ሁሉን ተከተልን፣ ዕጣ ፈንታችን ምንድነው? ተስፋችን ምንድነው ብሎ ሲጠይቁት ኢየሱስ ምንድነው ያለው? በምድር 100 እጥፍ፣ በምድር 100 እጥፍ፣ በሰማይ ደግሞ የዘላለም ሕይወት አላችኋል። አሜን አሜን። በምድር 100 እጥፍ አላችሁ፣ በሰማይ ደግሞ የዘላለም ሕይወት አላችሁ ብሎ እርሱን ለተከተሉት ኢየሱስ የመለሰው ጥያቄ ነው። ልባቸው ሲጨነቅ ስለነበረ ሰይጣን ደግሞ እየመጣ ክርስቶስን ዝም ብላችሁን የተከተላችሁት እርሱ ሊሄድባችሁ ነው፣ እርሱ ሊነጠቅባችሁ ነው፣ ምን ይሻላችኋል? የምትበሉት የላችሁ፣ የምትጠጡት የላችሁም ይላቸው ስለነበረ በምድር 100 እጥፍ የናንተ ነው ይላቸዋል። በሰማይ ደግሞ የዘላለም ሕይወት ይላል። ለዚህም ነው በእኔ ደግሞ እመኑ ይላል ክርስቶስ ኢየሱስ። በክርስቶስ ኢየሱስ አምነው የዳኑ፣ ለክርስቶስ የኖሩ፣ ክርስቶስን የተከተሉ፣ ክርስቶስ ኢየሱስን በልባቸው ላይ ያነገሱ ሰዎች በምድር ላይ ምርጡ የነርሱ ነው። ምድር ቡቃያዋን የምትሰጣቸው ለነርሱ ነው። ምድር ፍሬዋን የምትሰጠው ለነርሱ ነው። ኃጥእ እንኳን ኃጢአተኛ እንኳን እንዲደክም እግዚአብሔር የሚያደርገው ጻድቃንን ሊመግብ ነው። ኢየሱስ ክርስቶስን ያመኑ ሰዎችና ደቀ መዛሙርቱ የሆኑ አማኞች በምድር 100 እጥፍ የቅዱሳን ነው። እመኑኝ፣ በምድር 100 እጥፍ የናንተ ነው። ምድር ቡቃያውን ለናንተ ትሰጣቸዋለች። የዘራችሁትን በብዙ ታጭዳላችሁ። ምክንያቱ በኢየሱስ አምናችኋላ፣ በኢየሱስ ክርስቶስ ተከትላችኋላ፣ ሕይወታችሁ ለእርሱ ሰጥታችኋላ። ስለዚህ በምድር 100 እጥፍ የማን ነው? ቅዱሳን የናንተ ነው 100 እጥፍ። በሰማይ ደግሞ የዘላለም ሕይወት የናንተ ነው። አያችሁ፣ ሰይጣን ከዛ ከሰማይ የተጣለው ከሰማይ ሰይጣን ተጥሏል። ስለዚህ ሰይጣን ሰማይን ስላጣ በምድር ላይ ደግሞ መጥቶ ይረብሻል፣ ያውካል። ያንን የዘላለሙን እንድታተ ያደርጋል። የምድሩን ብልጭልጩን ያሳያል። የእግዚአብሔር ፍቃድ የሌለበትን ፌክ የሆነው ነገር፣ ሐሰት የሆነው ነገር፣ ትክክል ያልሆነው ነገር፣ ፎርጅድ የሆነው ነገር ያሳያል። ፎርጅድነቱ አይደለም፣ እግዚአብሔር አምላክ ዋና ኦሪጂናል ክብር እግዚአብሔር ላንተ ቀጥሮልሃል። ስንቶቻችሁ በዚህ ጌታ ደስተኞች ናችሁ? ስንቶቻችሁ ታመሰግኑታላችሁ? ሰይጣን አጥቶታል ያንን ታላቁን ክብር። ከመንግሥተ ሰማይ ተጥሏል። ሰይጣን ተወርውሯል። ሰይጣን ዲያብሎስ ሁለተኛ ሰይጣን ወደ ሰማይ አይመለስም። ወደዛኛው ክብር እግዚአብሔር አይመልሰውም። በይቅርታ አይመለስም። ሰይጣን ዲያብሎስ ስለተጣለ እናንተስ በክርስቶስ ኢየሱስ አምናችሁ የዳናችሁ የዘላለም ሕይወት ያ የአብ ክብር የናንተ ነው። መንግሥተ ሰማይ የናንተ ናት። መንግሥተ ሰማይ ያንቺ ናት። ደስ ይበልሽ። ስለዚህ ልብሽ አይጨነቅ፣ ልብህ አይጨነቅ፣ ልባችሁ አይታወክ። በእግዚአብሔር እመኑ፣ በኢየሱስ ክርስቶስ እመኑ። ትላንትና ያመናችሁ ዛሬም እመኑ። በሁኔታዎች ሁሉ ላይ እመኑ። ተራሮቻችሁን ይንዳል። እመኑ። ዝም ብላችሁ እምነታችሁን ጨምሩ፣ አሳድጉት። እምነታችሁን አብዙት። እምነታችሁን እግዚአብሔር አለ። ነገሮች ይለወጣሉ። ሰይጣን ውሸቱን ነው የሚዞረው፣ የሚያታልልሽ፣ የሚያጭበረብራችሁ። ኢቭኒፍ ዛሬ ያለውን ጨለማ ውሸቱን ነው። ነገ ብርሃን ይሆናል። ዛሬ ያጣችሁ ነገ ሰጪ ትሆናላችሁ። የታመማችሁ ነገ የምትፈውሱ ትሆናላችሁ። እመኑ በእግዚአብሔር። በትዳር የምትታወቁ፣ በተለያየ ጭንቀት ውስጥ ያላችሁ፣ ስራ ቦታ መግባባት ያቃታችሁ ከአለቆቻችሁ ጋር፣ በውጭ ዓለም ያላችሁ፣ በአሜሪካ ያላችሁ፣ ኑሮ የከበዳችሁ፣ በአውሮፓ ያላችሁ፣ ኑሮ የጨነቃችሁ እመኑ በእግዚአብሔር፣ እመኑ በኢየሱስ ክርስቶስ። እስራት ውስጥ ያላችሁ፣ ወህኒ ቤት ውስጥ ያላችሁ፣ ምናልባት በሆስፒታል ውስጥ ያላችሁ፣ አልጋ ላይ የወደቃችሁ፣
ስቃይ ውስጥ ያላችሁ እመኑ በኢየሱስ ክርስቶስ። ኢየሱስ ፈዋሽ ነው። ኢየሱስ ፈዋሽ ነው። ነፃ መውጣት ይሁንልሻል። አሁን እየተናገርኩ ፈውስ በኢየሱስ ስም ይሁንልሽ። ፈውስ ይሁንላችሁ። ታማችሁ ያላችሁ፣ በሆስፒታል ውስጥ ያላችሁ ተፈወሱ፣ 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 ተፈወሱ። አልጋችሁን ይዛችሁ ተነሱ በኢየሱስ ስም። ያስጨነቃችሁ የተመታ ይሆን። የእግዚአብሔር እጅ በእናንተ ላይ ይሆን። የእግዚአብሔር እጅ በላችሁ ላይ ይሆን። እግዚአብሔር አምላክ በኃይሉና በማዳኑ ይሙላችሁ። ልባችሁ አይጨነቅ። በእግዚአብሔር እመኑ፣ በኢየሱስ ክርስቶስም ደግሞ እመኑ። እግዚአብሔር አምላካችን የተመሰገነ ይሆን። አመስግነን እንጨርሳለን። ይህ ያወጅኩት የእግዚአብሔር ቃል በስራችሁ ላይ፣ በሕይወታችሁ ላይ፣ በትዳራችሁ ላይ፣ በጨነቃችሁ ነገር ሁሉ ላይ በኢየሱስም ሆነ። አባት እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። ድንቅና ታምራት በወንድሞቼ በእህቶቼ ላይ ይሆን። በተለያየ ጭንቀት ውስጥ ያሉ እግዚአብሔር ሆይ ለእህቶቼ ጸልያለሁ። ታሪካቸው የተቀየረ ይሆን። በሚጨንቃቸው ነገር እግዚአብሔር ጣልቃ ግባ። በሚያሳስባቸው ነገር እግዚአብሔር ሆይ እባክህን ጣልቃ ግባ። ጣልቃ ገብተህ ስራቸውን ስራ። ጣልቃ ገብተህ እግዚአብሔር መንገዳቸውን አቅና። እግዚአብሔር ሆይ የታሰሩት ይፈቱ፣ የታመሙት ይዳኑ። አመሰግናለሁ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ አብዝቶ ይባርካችሁ። ወዳችኋለሁ።